አሁን ማርያም አምላክ ናት። እንደዚህ ያችን ማርያም እኛ ቤት የለችም። ለሌለ ነገር ነው መልስ የሚሰጡት። ሚካኤል አምላክ ነው፣ ኧረ የለም እንደዚያ የሚባል ሚካኤል እኛ አናውቅም። ኢየሱስ የኢየሱስን አስታራቂነት ይክዳል፣ እንደዚያ የሚባል ኢየሱስ እኛ ቤት የለም። አስታራቂነቱ የተካደ፣ ደሙ የተካደ፣ እርቁ የተካደ፣ ሊቀ ካህናትነቱ የተካደ፣ ካሳው የተካደ እንደዚህ ያለ ክርስቶስ እኛ አናውቅም። የሚገርም እኮ ነው። ራሳቸው በህሊናቸው የፈጠሩትን ክርስቶስ ለሱ ነው መልስ የሚሰጡት። ጥብቅና የሚቆሙለት ራሳቸው በምናባቸው ለሳሉት ነው። በነቢያትና በሐዋርያት መሰረት ላይ የቆመችው ቤተክርስቲያን የምታስተምረውን የማዕዘኑን ራስ ያንን ክርስቶስን አይደለም ጥብቅና የሚቆሙት፣ ለሱ አይደለም የሚናገሩት፣ ራሳቸው ለሳሉት ነገር ነው። እንዲያው እግዚአብሔር ያሳያቸው። ለሌለ ነገር እየጠቀሱ መልስ የሚሰጡት ሁሉ ቤተክርስቲያን ለማትለው ነገር ነው። በስድስት አርሴማ አንድ ጣዖት፣ በአምስት ገብረ መንፈስ ቅዱስ አንድ ጣዖት፣ በ24 ተክለ ሃይማኖት አንድ ጣዖት፣ የማርያም 33 በዓል ምን በወጣ ነው ሸክም የምትሸከም? እኛ እንደዚህ ያለ አምላክ አናውቅም። እኛ የምናመልከው አንድ ኢየሱስ ክርስቶስን ነው። 365 ቀን የመርቆሬዎስ የጊዮርጊስ የተክለ ሃይማኖት በዓል የምናከብረው የምንበላው ስጋ ግን የክርስቶስ ነው። የምንጠጣው ደም የክርስቶስ ነው። የአርሴማን መታሰቢያ አክብረን 9 ሰዓት ላይ የምንቀበለው የክርስቶስን ስጋ ነው። የክርስቶስን ደም ነው። የአርሴማን ደም አልቆረብንም። የአርሴማን ስጋ አልቆረብንም። የክርስቶስ ስጋ አልቆረብንም። በእሷ ስም አልተጠመቅንም። የሚያድነን እሱ ነው። ቅዳሴው ላይ ይቅርታ የሚሰጠን እሱ ነው። ኑዛዜ የሚሰጠን እሱ ነው። የክርስቶስ ሰምራ ዕለት አስቀድሱ፣ ትፍታ ትህድግ። ክርስቶስ ሰምራ የሚል የለም። ክርስቶስ ሰምራ ትፍታ የሚል የለም። እግዚአብሔር ይፍታ ነው። ማን ይፍታ ነው የሚባሉት? መጨረሻ ላይ ቅዳሴው ተቀድሶ ካህኑ ምን ብሎ ነው? እግዚአብሔር ምስለ ኩልክሙ መልሱ። ቅዳሴው ሲያበቃ ማን ከእናንተ ጋር ይሁን ተብለን ነው የምንሄደው? እግዚአብሔር ከእናንተ ጋር ይሁን ነው የሚባለው። ስብከቱም ይቅር አለቃው ሲሉ ባይሆን እንደዚህ ያሰሟቸው። እንዲሁ ማልዳ ስብከቱን አልሰማችሁም? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ። እንዲሁ እኮ ይገርማል። ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ አላልኩም? ቆይ እነሱ ነው የሚሉ። ሊቀ ካህናታችን አንድ ነው። መጨረሻ ላይ ካህኑ ቅዳሴ ሲገባ ስሙት። እውነተኛ አምላክ የምትሆን ክርስቶስ ሆይ ይህንን ኅብስት በቀኝ አክብረው ለውጠው ከእግዚአብሔር አብ ዘንድ ይቅርታ የሚያሰጥ ይሆን ዘንድ ነው የሚል። ንፍቁ ተራዳዩ ካይምድን